ዛሬ ደግሞ ስራው ቤት ሆነ እንዴ? እርሜን በጊዜ ብመጣ ምግብ የሚያቀርብልኝ ሰው ልጣ ካደኩ የተሰራኩ አለኩ ተነስቶ ማቅረብ አቅቷል። ግድል እንደፈለግሽ ተጫውሽብኝ። እሺ በቃ እኔ አቀርባለሁ። አልፈልግም። ለምን? በዛው ስለራበኝ እኮ አብረን እንድንበላ ብዬ ነው። በቃኝ አልኩሽ እኮ አትሰሚኝም። ምግቡ ብቻ ነው በቃክ? ምን ማለት ነው? ሰሞኑን በጣም የተለየ ባህር እያመጣክ ነው። ከስራ እየመጣው ነው ብዬ ቴክስት አድርጌልሽ ነበር፣ ግን ቤት ስደርስ አንቺ የለሽ። ቆይ እኔ ነኝ ወይስ የምሰራው ምግብ ነው ናፈቀክ? ምን ነው አንቺ ሳትናፍቂኝም እንዴ? ለሱ ከሆነ በጣም አርፍጃለሁ። እንደውም ለምን ቅጣት አይሆንልኝም? ወተን ራታን በላ ባይሆን ክፍያው በኔ ነው። ነገሩን ያልኩሽ ባክሽ። ቆይ መቼ ነው ከስራ ስመጣ እንደ ሰው ሚስቴ ቤት ተሰብስባ ማግኛት? ቆይ ስራ መስራቴን ያናደድክ? ከስራ ሰዓት ውጪ ቤት አለመገኘትሽ ነው ያናደደኝ። በምን ልናገራት ብለህ ካልሆነ በስተቀር ሁሌ ከስራ ሰዓት ውጪ ቤቴ ነው ያለሁት። ለዚህ ነው ትናንትና እንደ ድሩዬ አምሽተሽ የገባሽ። ያላለቀ ስራ ስለነበረ ነው። ደግሞ አስቀድሜ ደውዬ ነግሬሃለሁ። እሱማ ስራ እንደነበርሽ ግልጽ ነው። ምን ማለት ነው? ሴት በጊዜ እቤቷ ስብስብ ስትል ነው የሚያምርባት። ስራ ካላትም በጊዜ ስራውን ጨርሳ እቤቷ መገኘት አለባት። እሺ ካጠፋ ይቅርታ። ዩሲ ጥፋትሽን እንኳን አታምኝም እኮ። እሺ አጥፍቻለሁ ይቅርታ። እሺ ተነሽና የሚበላም ጭልኝ። እሺ ሙሽራው ባለሙያ የተዘጋጀ ነው ብለናል። እንግዲህ አለ አይደል ንዝንዝ ምትርክ ጭቅጭቅ የሌለበት ትዳር ነው የምፈልገው። በቃ በፍቅር የተሞላ ቤት። እኔም ቢሆን ደስ ይለኛል፣ ግን አይመስለኝም። ማለት ዋናው እኮ ተግባብቶ መጋባት ነው አይደለ? እኔ እናንተ ደግሞ ምንም ያክል በፌስቡክ ቢሆንም ትውውቃችን በደንብ የተጠናናን ይመስለኛል። አዎ ግን የሰው ልጅ አጥንታ የጨረሰች የመጀመሪያው ፍቅር ሳትሆን ያከለ ማለት ያልነገርከኝ ነገር አለ? እንግዲህ ልንጋባ 3 ሳምንት አይደለቀ። እኔ ጋር ምንም የተደበቀ ሚስጥር እንዲኖር አልፈልግም። ስለዚህ አለ ማለት ነው። ካናዳ ከመሄዴ በፊት አግብቼ ፈትቼ ነበር። የምር ነው? በእርግጥ ያለፈ ታሪኬ ነው፣ ግን ማወቅ አለብሽ ብዬ ስላሰብኩኝ ነው። አይገርምም? እስካሁን ድረስ ይሄን አላውቅም ነበር። ሃኒ ያለፈ ታሪክ እኮ ነው። ገርሞኝ ነው እንጂ አልተቀየምኩም። እና ልጅቷ ምን አሁንም ድረስ ከልጅቷ ጋር ትገናኛላችሁ ልትይኝ ነው? እንደዛ ከሆነ አታስቢ። እሷ የራሷን ህይወት ጀምራለች። ባለትዳር ነች። መምጣትን ታውቃለች? ተነጋግረን እንጂ መቼስ ተደባድበን አልተለያየንም። ስለዚህ ታውቃለች ማለት ነው። ሃኒ ምን እያሰብሽ ነው? አይ ምንም አይደለም። እሺ ሙሽሪት እንዴት ነው የሚስትነት ዝግጅቱ? ያው እንግዲህ ከ3 ሳምንት በኋላ እንቀላቀላችሁ ነው። ዲያስፖራችን እንዴት ነው? ያው በፎቶ እንዳሳየውሽ ቆንጆ ነው። ስለመልኩ አላወራውም። ባህሪውም ቢሆን ደህና ይመስላል። ለነገሩ ቢሆን ባይሆን ከ20 ቀን በኋላ እንጋባ ነው። የዋህነትሽን አይቶ ጥሩ ባል እንደሚሰጥሽ ተስፋ አለኝ። ሌላም የደበቀኝ ሚስጥር ያለ ይመስለኛል። ማለት የነገረሽ ነገር አለ እንዴ? አገር ቤት እያለ አግብቶ እንደፈታ ትናንትና ነገረኝ። ምን? አይዞሽ ያለፈ ታሪክ እኮ ነው። ለነገሩ ያለፈ ታሪክ ነው። እና ሚስቴን ለምን ፈተዋታለሽ? እንጃ አልጠየቅኩትም። መጠየቅ ነበረብኝ እንዴ? መጥፎ ነገር አርጊያት ነው የፈተዋት ቢልሽ የሚቀየር ነገር ይኖራል ማለት? ምሳሌውን ነው የምልሽ። ቺት አርጎባት ወይ ደግሞ እየሰከረ እየገባ እየደበደባት አለ አይደል? እያስፈራራሽ ነው? ለነገሩ እኮ በጊዜ ደሰው ሊለወጥ ይችላል አይደል? ቆይ ቴዲን ከዚህ በፊት ታውቂዋለሽ እንዴ? ኧረ እኔ አላውቀው። ቆይ እንዴት እኔ ላውቀው እችላለሁ? አወራረሽ ከዚህ በፊት እንደምታውቂው ሲሆንብኝ ምን ላርግ? ይልቁኑ ከበከዝጋ እንዴት ናችሁ? ያው አለ በዋ ቀጠነ እየተጨቃጨቅን። እባክሽ የኔን ነገር ተይው። ድሮም ቢሆን እኔ ሚስት ለመሆን እንጂ ባል ለማግኘት አልታደልኩም።
እንዴት አለ ከረጅም ጊዜ በኋላ ስንገናኝ ቢያንስ ለሰላምታ እጅሽን እንኳን አዘረግልኝ። አሁን ድረስ ተቀይመሽኛል ማለት ነው? መቼም እድሜ እንደቀየረክ ተስፋ አደርጋለሁ። ዘንድሮም በሴት ልጅ ህይወት አትቀደድ ማለት ወይ? ሁለት ጥያቄዎች መጠየቅ ይችላሉ? ጥያቄን ቶ መልሱን ልስጥክ። ይልቁንስ ስልኬን ከየት አገኘሽው ነው አይደል? በጓደኛዬ ስልክ ነው የሰራሁት። ልታገባ ወደ ኢትዮጵያ እንደመጣ የነገረችኝም እሷ ነች። ማለት ጓደኛሽ? ጓደኛዬ ከሁለት ሳምንት በኋላ የምታገባት ሙሽራ ሀና ናት። ምን? አይገርም? በዚህ ትንሽ ዓለም ውስጥ የማይሰራ ተአምር የለም። ቆይ ይሄ ነገር አጋጣሚ ነው ወይስ? መቼም የፈታሁትን ባሌ ጥሩ ሰው ስለሆነ ሂጂና ጠበሽዋ አለላት ጓደኛዬ። እና መጥፎ ባል ነው ይቅርብሻል? አይ ጓደኛዬን ድሮ የፈታሁት ባሌ ጥሩ ሰው ስለነበረ ጠበሽ ብያት። እና ሰርጉ ካለቀ በኋላ ስለኔ አውሬነት ልትነግሪያት ነው? ራስ ለምን አትነግራትም? ባለቀ ሰዓት ቢሆንም አግብተ እንደፈታ እንደነገርካት ነግራኛለች። ይሄንን ነገር አታምኚኝ እንደሆነ አላውቅም፣ ግን ከልቤ ነው። የድሮውን ቴዲ እዛው ቀብሬዋለሁ። ሀናም ሲበዛ መልካም ሰው እንደሆንክ ነው የነገረች። ያው አንቺ ፈልገሽ ባታገኝኝም እኔ ፈልጌ ማግኘት አይቀርም። ለምን? ይቅርታ ልጠይቅሽ። ለኔ ጓደኛዬን ደግመህ እንደማትጎዳት ካረጋገጥክልኝ በቂ ነው። እኔ ደግሞ ይቅርታሽን ያረጋግጣለሁ። ይቅርታ ከልብ ከሆነ የወጣው እኔም ከልቤ ይቅር እልሃለሁ። አመሰግናለሁ። በጣም ትልቅ ሸክም ያቀለልሽ። ነገሮች እንደ አዲስ እንድንጀምር እፈልጋለሁ። ያለፈውን ሁሉ ነገር ረስተን እንደ አዲስ እንድንተዋወቅ ነው የምፈልገው። ደስ ይለኛል። ቴዲ እባላለሁ። የጓደኛሽ ወደፊት ባል ነኝ። ሁለታችንም መሀል ምንም ነገር እንዳልተፈጠረ ካመንን ትውውቃችን በሷ ፊት ቢሆን አይሻልም? እንዳልሽ። ግን እስኪ ስለራስሽ ንገሪ። ባለፈው ስልክ የደወልሽልኝ ጊዜ እንዳገባሽ ነግረሽኝ ነበር። አዎ፣ ያለፈው ሳያርመኝ ድጋሚ ገብቼበታለሁ። ማለት ባልሽ? እሱን ተወውና አሁን ስለ ሰርጉ እናውራ። ያንተስ ሚዜዎች ከውጪ ነው ሁሉም የመጡት ወይስ ግማሾቹ ከዚህ ናቸው? ሀኒ አብዛኞቹ ከውጪ ነው የሚመጡት ብላ ነግራኛለች። እና እሷ ከነገረች ለምን ደግመሽ ትጠይቂኛለሽ? ይልቅ አሁንም እዛ ድሮ ቤት ነው የምትኖረው? አዎ፣ የእናቴ ቤት አይደለ? የት ሄዳለሁ ብለህ ነው? አሁንም እዛ ብቻዬን ጥለኸኝ እንዴት? አይገርም? ሀኒ ደወለች። ሄሎ፣ የት ነሽ? እኔ ቢሮ። ቢሮ ነው ያሉት። ዘጋችብኝ። እንዴ ምነው ዛሬ ደግሞ በራኝ ቆቆም? ሚስትህ ዛባሌ ልትነጥቀኝ አቆቆባ ተነስታለች። አንተስ ተረጋግተህ ተቀምጠሃል። ምን ሆነሻል? ታውቃለህ፣ አምኛት ነበር። ይቺ መሰሪ ለካ በኋላ ብሎ እንዳይሰራሽ ተጠንቀቂው ምናምን ያስቀባጥር የነበረው ለራሷ ያበሰለች ነው። እቺ ቆቅ ምን እያልሽ ነው? ቆይ ግን ከምን አይነቱ አባብ ጋር ነው እየኖርክ ያለው? ኧረ እባክሽ ግራ ማጋባት እንትን ነው የተፈጠረው ብቻ ነገር ነው። ይሄ የተፈጠረ ያለው ምንድን ነው? ይሄ መቼ ነው የተነሳችው? አብሯት ያለው ሰው ማን ነው? ተናገሪ እንጂ። ሁለተኛው መልስ ስለማይጠቅም ሶስተኛውን ልመልስልህ። ባሌ ነው። ምን? አዎ፣ ከጥቂት ቀናት በኋላ መሆኑ አይቀርም ነበረ። ይቺ ሚስት ግን ሳትነጥቀኝ አትቀርም። እየቀለዳችሁብኝ አይደለም አይደል? እኔ ሳልሆን የራስ ሚስት ናት እየቀለደችብክ ያለችው። ይሄን ቅሌቷን ደግሞ እኔ እንዳወቅኩ እንዳትነግራት። የሆነ ይሁንና የኔን ለኔ ተው። የራስህን እርምጃ መውሰድ ትችላለህ። ፎቶ ልክልሃለሁ።
የትና ከማን ጋር ነበርሽ? ምን ጥያቄ ነው ዛሬ ደግሞ? ቆይ አንቺ ምን አይነቷ አሳፋሪ ሴት ነሽ? በቃው እኮ ጸጉሬን። ይሄ ሰውዬ ማን ነው? ማን ነው ይሄ? እንዴት ተናገሪ፣ ማን ነው? እንዴት አነሳው ይሄን ፎቶ? በካሜራ ልበልሽ? ይሄ ሰውዬ ማን ነው? እሺ ቆይ እንዴ እየተከታተልከኝ ነው እንዴ? ምን አይነቷ አሳፋሪ ሴት ነሽ? እንዴ ምን ሆነሻል? የተፈጠረ ነገር አለ እንዴ? አንደኛ ሚዜ ልቀይራት አስቤ። ምን? ለምን? ምን ነው ደነገጥክ? አንደኛ ሚዜን ታውቃታለህ እንዴ? አይ እሱማ አላውቃትም። ሁኔታ አላየው ግን የምታውቃት ነው የምትመስለው። ቆይ ምንድነው የሆንሽው? ፊትሽ ራሱ እኮ ልክ አይደለም። እንደ ራስህ ያመንከሰው ከቶ ያውቃል? ይቅርታ፣ እኔ ከድቼ እንጂ ተከድቼ አላውቅም። ስለዚህ አንቺንም ከዳሻለሁ ያልከኝ ነው? ለምን ከዳሻለሁ? አላውቅም። ቆይ ምንድነው የሆንሽው? ያየሽብኝ ነገር አለ? ምን ላይ ብቻ ይችላልው? እንዴ እሱንም አንቺ ንገሪኝ እንጂ እኔ ምን አውቃለሁ? ቆይ አንደኛ ሚዜ ልቀይር ነው ባልኩ ነው የሁሉ ነገር? እኔ ለምን ሁሉንም አትቀይሪያቸው? እንዴ ምን አገባኝ? ምን አገባኝ? እንደው ምን እንደተፈጠረ ካልነገርሽኝ ተነስቼ ነው የምሄደው። ጥርግ በላ ገና ለገና ሰርጉ ደርሷል ብለህ ነው? ሰማለህ? ደግሶ መቶ በኔ ቤተሰብ አልተጀመረም። እሺ የዛሬው ደግሞ የባሰ ነው። ታውቃለህ? አምኜኝ ነበር። ጭራሽ ምን እንደተፈጠረ ሳትነግሪኝ ልታለቅሽ ነው? ለምን ደሞ አለቅሰው? ለሷማ አለቅስም። ለማ? ለስር ሚዜ። ምን? ለስር ሚዜ? ስር ሚዜ ማን ነው ይግቡ? ቴዲ ስልክ ስደውል አታነሽም። ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? ለምን እዚህ መጣክሽ? የኔን ተይውና ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? እሺ አሁን ሂድ እባክህ። መጀመሪያም እዚህ መምጣት አልነበረብህም። ሀና ስለኔና ስላንቺ ሳታውቅ አልቀረችም። ምን? ሁሉ ነገሯ ተቀይሮብኝ። ጭራሽ የማውቃት ሀና አልመሰለችኝም። ጭራሽ ይባስ ብላ ስር ሚዜን ቀይሬያለሁ አለች። እርግጠኛ ነኝ ያውቃለች ማለት ነው። ለነገሩ እኔ ነኝ ጥፋተኛ። መጀመሪያውንም ለነግራት ይገባ ነበር። ቆይ ግን አንቺን ማን ነው እንደዚህ ያደረገሽ? እና ለአበጋዝ እሷን እቺ ነገረችው ማለት ነው? ቆይ እንዴት ልታውቅ ቻለች? ነው አንተ ነግራታል እንዴ? እኔ በፍጹም አልነገርኳትም። በእርግጥ እሷም ስምሽን ጠርታ እሷ ናት አላለችኝም። ግን እንዳወቀች ያሳብቅባታል። ስለዚህ በእርግጠኝነት ለሱም የነገረችው እሷ ነች ማለት ነው። ለባልሽ ነው? ቆይ ባልሽ ነው እንደዚህ ያደረገሽ? ለምለም እባክሽ ንገሪኝ፣ ባልሽ ነው እንደዚህ ያደረገሽ? አሁን አንተ ከዚህ ሂድ። እኔ ስረጋጋ ለሀና ሁሉን ነገር አስረዳታለሁ። ለሷ ችግር የለውም፣ እኔም ቢሆን ነግራታለሁ። እባክህን በቃ እኔ አስረዳታለሁ አልኩህ እኮ። አሁን አንተ ከዚህ ሂድ እባክህን። እሺ ግን በቃ እኔ ነግራታለሁኝ፣ ሁሉ ነገር እኔ ያስተካክለዋለሁኝ። አንተ እዚህ ሆነ ካሁን አበጋዝ ከመጣ ጥሩ ነገር አይፈጠርም። በእናትህ እባክህን ሂድ ቴዲ። እባክሽን አንሹ ሀኒ፣ እባክሽን አንሹ። እርግጠኛ ነሽ ከቤት ሲወጣ ነው ያየሽው? ነገርኩህ እኮ በአይኔ በብረቱ ነው ያየሁት። ደግሞ እኮ እንደደህና ሰው ቤቷ ድረስ ላናግራት መሄዴ ጉዴን አላየው። ቆይ የውጭ አነስና ነው ጭራሽ ቤት ድረስ? ምንም ተንቀያለሁ። ደግሞ እኮ ለጥብቅ ጉዳይ ለምፈልግሽ ብላ እኮ ነው ቴክስት ያደረገችልኝ።
አሁን እቺ ጓደኛ ናት? ቆይ እሱስ ቢሆን ከ15 ቀን በኋላ ሙሽራ አይደል እንዴ? የሚስቱ ሚዜ ስር ምንድነው የሚያርመጠምጠው? ሙሽራውን ለኔ ተው፣ ይልቁኑ ሚስትን ያዘ። እሷን እንዴት እንደሚይዛት አሳይሻለሁ። ቺማረባ አይኔ ያየማ ባሌን ቁማር አልበላም። ወይኔ ዳላ እንዲያውላለቀኝ በስመ አብ ልቅልቅ ይወጣ። ደግሞ ምን ሆንክ? መቼ ነው አንቺ አፍረት ነገር የሚባል የምታውቂው? ጭራሽ በገዛ አልጋዬ ላይ ምን ውሽማሽን ቤቴስ ታስገቢ ያልታየሽ መሰለሽ እንዴ? ማን ነው እንደዚህ ወሬ እየለቃቀመው የሚያመጣልክ? ነው ወይስ በላይ ላይ ሰላይ ቀጥረሃል? አፍሽን ዝጊዛ እንዳትጣገር፣ ወደኔ ለመቅረብ እንዳትሞክር እሺ? ምን ልታደርጊ ነው? በላይ ላይ መሄድ ሳይንስ ጭራሽ ልትመጪ ነው? እኔ በላይክ ላይ አልሄድኩም። እርግጥ ነው በቃ ስለዚህ ጉዳይ ላንተ መናገር ነበረብኝ። ነገር ግን በትዳሬ ላይ እኔ በፍጹም አልሸፈትኩም እሺ? ስለ የትኛው ጉዳይ ነው ለኔ የምትነግሪኝ ባክሽ? ዲያስፖራ ባል መጥበስሽ ነው ወይስ የጓደኛሽን ባል መቀማትሽ ነው? አሁን ሁለቱም ያልከው ስህተት ነው። እና የትኛው ነው እውነት? ጓደኛሽ አንቺን አምና ሚስጥሯን ሁሉ ዘርግፋ ብትነግርሽ፣ አንቺ ግን እምነቷን ንደሽ ገና ልታገባ ያሰበችውን ባል አረ ይሄ ስለሰሚው ይቀፋል። እንግዲያውስ እውነተኛው ሚስጥር ማወቅ ትፈልጋለህ? በቃ ከቴዲ ጋር ዛሬ አይደለም ትውውቃችን። ምን የቆየ ነው? እንዴት አጠመድሽው? እስቲ ልገምት ባክሽ። በፌስቡክ ነው አይደለ? ጓደኛሽ በፎቶ ስታሳይሽ ወደድሽውና ይሄንማ ለራሴ ነው ማድረግ ያለብኝ ብለሽ ግምትህ ለራሴ ያዘው። በቃ ቴዲ የድሮ ባለቤቴ ነበር። ምን? አዎ አግብቼ እንደፈታውኝ ነግሬሃለሁ አስቀድሜ። እንደውም ለምን እንደተፋታውም ጭምር ነግሬሃለሁ። በየጊዜው እያመሸውና እየጠጣው እየመጣው ሰድባት አለፍ ስለምደበድባት ነበር። እሷ ግን አንድም ቀን ክፉ ቃል ተናግረኝ አታውቅም። ለምለም ነኔ ሲበዛ የዋና ምስኪን ሚስት ነበረች። አብሮ ከምትሰራዋ ሴት ጋር እንደሚማግጥብኝ ሰማሁ። መስማት ብቻ አይደለም፣ እዛ ቢሮ ውስጥ አብረው ሲዳሩ እጅ ከፈንጅን ያስኳቸው። የሰራውባት በደል ይቅርታ ባይመችም አይኔም በጨዋ ጥቤ ይቅርታ ጠየቅኳት። እሷም ይቅርታዬን ተቀብላ አብረኝ መኖር እንደማትችል አረዳች። ቆይ ይሄን ሁሉ በደል ፈጽመህባት እንዴት ይቅር ልትል ቻለች? እሷ እንዲህ ናት። መጨረሻው ምን ሆነ? በፍቅር አውርተን ከዚህ በኋላ እህትና ወንድም እንጂ ባልና ሚስት በፍጹም መሆን እንደማንችል ተነጋግረን ተለያየ። የማይታመን ታሪክ ተረት ተረት ነው ይላል። ለምን ብዬ ነው ማሽቅ? እውነቴን ነው እየነገርኩ ያለሁት። እርግጠኛ ነኝ ውጪ ከሄደን በኋላ በድብቅ ትገናኙ ነበር። በፍጹም እኔ ካናዳ ከሄድኩ በኋላ ከሷ ጋር በጭራሽ ተገናኝተናል። ቆይ ለምንድን ነው ስለፈታት ሚስጥር ለኔ የምትነግረኝ? ምክንያቱም ስለማንነቷ ማወቅ ያለብሽ ሰዓት የደረሰ ስለመሰለኝ። ምን? ለምንድን ነው ስለሷ ማወቅ ያለብኝ? ቆይ አሁንም ከልጅቷ ጋር ትገናኛላችሁ እንዴ? አዎ። ጎሽ እንደዚህ ነግረሽ እርምህንሽን አውጭ በለኛ። እስኪ ተረጋጊ። ቆይ በዚህ ችኩልነትሽ ተጋብተንስ እንዴት ነው አብረን መኖር የምንችለው? እንዴት ነው የምረጋጋው እንደዚህ ያልከኝ? አሁን የልጅቷን ማንነት መጠየቅ አይቀርም? ማናት ልጅቷ? ስር ሚዜሽ። ምን? ቆይ ለምንድን ነው ቆይ ስደውል ማታነሺው? አሁንም የመጣሁት ምን አይነት መሰሪ እንደሆንሽ በአካል ልነግርሽ ነው። ምን አጠፋው? ምን አጠፋሁ? ለምንድን ነው ቴዲ ድሮ ባልሽ እንደነበር የደበቅሽኝ? እኔም እኮ ያወኩት እኮ አሁን በቅርብ ነው። እሱንም አንቺን በስንት መከራ ነው ፎቶን አሳይኝ ብዬ ጎትኩቼሽ ያሳየሽኝ። ደግሞ ባክስ
አሁን ምን ልለውጥ የምችለው ነገር አለ? እስከዛሬ ከሱ ጋር በድብቅ ትገናኙ ነበር አይደል? ምንም ሳትዋሺ ንገሪኝ። ባለ ትዳር እኮ ነኝ። ቆይ ምን አስበሽ ነው? ትገናኙ ነበር። የስልኬን ፓተርን ታውቂው ነበር። ከዛ በኋላ ከሱ ጋር ቻት እንደማደርግ አወቅሽ። የኔ መሆኑን ካወቅሽ በኋላ ቆጨሽና ያንቺ ለማድረግ ባንቺ አካውንት ማውራት ጀመርሽ። በቃ ቅናተኞች ስትባሉ አስተሳሰባችሁ አንድ አይነት ነው አይደል? ንገሪኝ። ከጀርባ የሆነሽ ስታሴሪብኝ የነበረውን ነገር እያንዳንዷን ልትነግሪኝ እፈልጋለሁ። በቃሽ። እንደ ጓደኛ እንኳን ስትገቢ ምን ሆነሽ ነው እንኳን እንደዚህ ሆንሽ ብለሽ እንኳን አልጠየቅሽኝም። ባንቺ ምክንያት መስሎኝ እንደዚህ ውልቅልቄ የወጣው። ትሰሚኛለሽ? ለአንቺ ገና ከዚህም በላይ ይገባሻል። ካናዳ ከሄደ በኋላ ጭራሽ ስለሱ ሰምቼ አላውቅም። ውሸታም። የምሬን ነው። በእርግጥ መጀመሪያ ልታገቢ የነበረው ሰው እሱ እንደነበረ ሳውቅ ለአንቺ መናገር ነበረብኝ። ግን አለመናገሬ ልክ እንደነበረ ያወቅኩት አሁን ነው። ምናልባት ስለኔና ስለሱ በሆነ አጋጣሚ ባታውቂ ኖሮ ነገሮች እንደተዳፈኑ ይቀሩ ነበር። አሁን ግን መታወቁ የከነከነሽ ይመስላል። ይልቅ በማየውን ግምት ተታልሽ ሰርግሽ እንዳይበጠበጥ። አንቺ ከፈለግሽ እኔ ከህይወትሽ እወጣልሻለሁ እስከ መጨረሻ። አሁንም አገባሽ እኮ። ከሰርጉ በኋላ በሁለታችን መካከል ምን ሊፈጠር እንደሚችል ማን ያውቃል? ሲመስለኝ ከመለያየታችን በፊት ያደረሰብኝን ግፍና በደል የነገረሽ አይመስለኝም። አውቃለሁ። አይጠቅመኝም ብለሽ ጥለሹ ነበረ። አሁን ነው ሲዞ ነው ያማርሽ። ግን እመኚኝ አይሳካልሽም። እሺ ወይ እንዴት አድርጌ ብነግራቸው ነው የሚገባቸው እነዚህ ሰዎች? ምን አይነት ድፍረት ነው? ቲጂ ባክን ለኔ ስትባክን ትከስ ከለምለም ጋር ምንም አይነት ግንኙነት የለም። እኔ ለዋራ ብቻ ነኝ። እባክህ ተረጋጋና እንደሰለጠነ ሰው ቁጭ ብለን ነው። ለዚህ ነው ባለ ትዳር ቤት የለም ብለሽ ውክክ ብለ የመጣው። እኔ ለዋራ ብቻ ነው የመጣሁት። እባክህን ተረጋጋ። በጋዝ እባክህን ተረጋጋ። ወይኔ ተረጋጋ። እባክህን ተረጋጋ። ተረጋጋ። ዞር በይ እዛው። ሲጀመር አንተ የድሮ ሚስት ቤት ምን ልታረግ ሄድክ? እና ባጉል ጥርጣሬ ህይወቷን ስታዘብራርቁት ዝም ብዬ ማየት ነበረብኝ። ሲጀመር የራሷን ህይወት ራሷ ነች አበላሸችው። እሰው ባለ ትዳር ላይ ምን አንጠለጠላት? አንተስ ብትሆን ምንም ነገር ከሌለ ምን አንቀለቀለ? ንቃት ተዋትም። ቆይ ሲጀመር በዚህ ባህሪሽ እንዴት ነው ተጋብተን አብረን የምንኖረው? ኧረ በቃ ተጀመረ። ታውቂያለሽ፣ አንቺም ሆንሽ ለምለም ባል ሰው የማዳመጥ ትልቅ ፎቢያ አለባችሁ። ሰማለህ? እንደፈለገ ብትሳደብ ይቺ ሰርግ እንደሆነች አትቀራትም። እሺ በአንተ ቤቷን ምክንያት መደርደርህ ነው። ለምለምን ይቅርታ እንድትጠይቂያት እፈልጋለሁ። ለምለም ጠይቃት። እሷ እኮ ነች እኔን ባል ለጠቀችኝ። ክፉ ብታስብ እኮ አንቺ ነበርሽ ባሏን የቀማሻት። አሃ እንደዛ ነው የምታስበው? ነገሮች ሁሉ እኮ አልቀው ነበር። አንቺና ለምለም ባል ናችሁ እኮ እውነታውን መቀበል አቅቷችሁ ሁሉን ነገር እንደ አዲስ ያራገባችሁት። ሌላ የምትሳደበው ነገር የለም? ሰማያለሽ፣ ከዚህ በኋላ ከአንቺ ጋር ምንም የለም። ጨርሻለሁ። ዋል ተሳለቅናታ ወለፈ ልትሄደው ያወራው ማልፈልግበት ቤት ምን አደርጋለሁ? ማን አልፈልግህም ማለት? አፍ አውጥተሽ እስክትነግሪኝ እኮ መጠበቅ የለብኝም። ወይ እንዴት አድርጌ ባስረዳክ ነው ቆይ አንተ የሚገባክ? እንዴት ማርገሽ አታስረጂ? ቆይ ይሄ ሰውዬ እኮ ከዚህ በፊት 2-3 እዚህ ቤት ድረስ መጥቷል። እሺ ቤት መምጣቱ ነው አይደለ የማትፈልገው? ከዚህ በኋላ በቃ እዚህ ቤት ድርሽ አይደል? ኧረ መገናኘት ከፈለጋችሁ እኮ ውጪ መገናኘት ትችላላችሁ እንጂ። እሺ ቆይ በምን ልማልልክ አንተ እንድታምነኝ? እሺ በምንም አትማይል። አረ ጉድ ተፈጠረ። አረ ትልቅ ችግር ተፈጥሯል። እሺ አሁን ምን ተብሎ ነው የሚነገረው? የምን ችግር? ምን ሆነሽ ነው ደግሞ? ቴዲ ወደ ውጭ በረዋል። ይኸው ይሄን ቴክስት ልኮልኝ ትናንት ማታ ወደ ውጭ በረረ። ሰርጉ ሊደረግ 1 ሳምንት ነው የቀረው። ምን ተብሎ ነው ለቤተሰብ የሚነገረው? ይሄ ላንተ ነው።
በዚህ ቅናትሽ ራሴ ብቻ ላውራ ባይነትሽና ሰው አለማመንሽ እንዴት ነው ካንቺ ጋር ትዳር የምመሰርተው? ለለምለም ባለም ንገሪው። ለምለምን የመሰለች ሚስት ማጣት ማለት ከአካል ላይ ትልቁን የሰውነት ክፍል ማጣት ማለት ነው። እኔና ለምለም ስንለያይ እህትና ወንድም ነበርን። አሁንም እህትና ወንድም ነን። ዛሬ ሌሊት ወደ ካናዳ በራለሁ። ሌላ ይሄንን አመልሽን የሚችል ባልፈልገሽ አግቢ። ያንቺ ሊሆን አስቦ የተው ቴዲ። ሂድ። አሁን መሄድ ትችላለህ። ልትሄድ ተነስተካል ነበር? ቆይ ግን መቼ ነው በትዳር ውስጥ ያለ ነው ከትዳር ውጭ ያለ ነው ተነጋግረን መግባባት የምንችለው መቼ ነው? እባክሽ ለምለም የዛሬን ብቻ ይሁን ነገር አድርገሽ ከዚህ ጉዳይ ውጪ። አንቺ እኔ ያልራሱ ለምንድን ነው የተረበሽው? ይሄ ሰውዬ እኮ ብትጋቡም እኮ መሄዱ አይቀርም። ይኸውልሻና አንቺን ብትሆኚ በይቅርታ ካላመንሽ በመነጋገር ነገሮችን መፍታት ካልቻልሽ ትዳራችሁ አጭር እድሜ ነበር የሚኖረው። ስለዚህ ታዩ ይሂድ። ተጋብታችሁ ልጆች ወልዳችሁ ለሌላውም እዳ ከምትፈጥሩ በጊዜ በሄድ ነው የሚሻልሽ። እናንተ ልክ ነበራችሁ። እኔም እኮ አሁን ነው ሁሉም ነገር የተገለጸልኝ። ለማንኛውም ለትንሽ በማርፈድሽ በጣም አዝናለሁ። እኔ ግን ለይቅርታው አላረፈኩም ማለት እባክሽን ይቅር በይኝ። ልቤ የሚለኝን ሳልሰማ በስሜት ተነድቼ አጥቼሽ ነበር። እባክሽ የኔ ይቅርታ ባላደርግልህ መጎዳው ነኝ። እዚህ ወጣሽ እንደምትመጪ አውቅ ነበር። ይቻሉ ብለሃል ካን ካንቺ የተማርኩት ትልቁ ትምህርት እኮ ይቅርታ ነው። እስኪ አንድ ድል ስጣትና በዚህ ባህሪዋ ከቀጠለች ባይሆን ከሰርጉ በኋላ ከዚህ በኋላ ብቻ ነው። ለኔም ትልቅ ትምህርት ነው ያስተማርከኝ። ሳያስቡ እጅ ከመሰንዘር አስቦ መሰንዘር የተሻለ እንደሚሆን አስተምረኸኛል። እባክህ ይቅርታ ግድ የለም ይቅርታ አድርጌልሃለሁ። ይኖዋት አንዱ ሚዜ ቀርቶብኛል። እንዴ ችግር አለው ታዲያ? የኔ ዋል ይሆናል። ግን የሴቶቹ ሚዜዎች ቆንጆ ናቸው ሲባል ሰምቻለሁ። እና እየተረጠርሽኝ ባልሆን መቀናቱ ነው። ይልቅ ለሰርጋችን ተዘጋጃች። ድግስ አለብን። አዎ